ከረማችሁ። ይህ የገበያ ማዕከል ፕሮግራማችን ነው። በዛሬው የገበያ ማዕከል ፕሮግራማችን ይዘንላችሁ የቀረብነው ጊፍት ሪል ስቴት ለሽያጭ ያዘጋጀውን አፓርትመንት ቤቶችን ነው። ከኛ ጋር ቆዩ። ከዛ በፊት ግን ለዚህ ቻናል ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን እንዳይረሱ። እናመሰግናለን። በዚህ ገንዘብ እንኳን ቤት መሬትስ መግዛት እችላለሁ ብለው እየተጨነቁ ነው ያሉት። እንግዲያውስ ጊፍት ሪል ስቴት ለእርሶ አማራጭ ይሆናል ያለውን ቤት አዘጋጅቶ እየጠበቁት ይገኛል። በታማኝነቱ እንዲሁም ደግሞ በመዲናችን አዲስ አበባ አይን በሆኑ ቦታዎች ላይ ቤት በመገንባት የሚታወቀው ጊፍት ሪል ስቴት ዛሬ ደግሞ ለእርሶ በረጅም ዓመት ያከፋፈል ሂደት እንዲሁም ደግሞ በተለያዩ የካሬ ስፋቶች እነዚህን ቤቶች አዘጋጅቶ ገዢውን እየጠበቀ ይገኛል። ጊፍት ሪል ስቴት ከሌሎች ሪል ስቴቶች ደግሞ ለየት የሚያደርገው በገንዘብ በኢትዮጵያ ብር ብቻ መገበያየት ወይም መክፈል የሚችሉበትን አማራጭም ይዞ የሚሰራ ሪል ስቴት መሆኑ ይታወቃል። ከኛ ጋር አብራችሁ በመቆየት ስለዚህ መረጃ እንድታገኙ እንጋብዛችኋለን። መልካም ጊዜ። ሰላም ሰላም፣ እንዴት ነሽ? ማደረመጣሽ ማስተዋል ባላለው የጊፍት ሪል ስቴት የሽያጭ አማካሪ ነኝ። እሺ፣ እናመሰግናለን። እስኪ ጊፍት ሪል ስቴት የተለያዩ አማራጮችን አዘጋጅቻለሁ ስላለ እኛም እዚህ ተገኝተናል። እስኪ ጊፍት ሪል ስቴት እስካሁን ስራቸው የነበሩ ስራዎችን ለተመልካች በተወሰነ መልኩ አድርሽልን። ጊፍት ሪል ስቴት ማለት የጊፍት ቢዝነስ ግሩፕ እህት ኩባንያ ነው። ጊፍት ሪል ስቴት ጊፍት ቢዝነስ ግሩፕ 7 ካምፓኒዎች አሉት። ከ7 ካምፓኒዎች አንዱ ጊፍት ሪል ስቴት ይባላል። ጊፍት ሪል ስቴት በ1992 ዓ.ም ነው የተመሰረተው። ወደ 20 ዓመት አካባቢ ሆኖታል። በአጠቃላይ ከዚህ ብዙ ስራዎችን ሰርቷል። ከዚህ በፊት 3 ሳይቶችን ሙሉ ለሙሉ ገንብተን ለደንበኞቻችን አስረክበናል። የመጀመሪያው ሳይታችን የሚሆነው እዚህ ሲኤምሲ ከፀሐይ ሪል ስቴት ጀርባ ነው ያለው። ሁለተኛው ሳይታችን ደግሞ መሪ አካባቢ ነው ያለው። ሶስተኛ ሳይታችን ደግሞ አያት ፈረስ ቤት ፊት ለፊት የሚባል በጣም ከሁሉም ለየት ያለና በጣም ትልቅ የሚባል አፓርትመንቶች ነው እዛ ያሉ። ከሁለቱ መንደሮች ላይ ሱቆች አልነበሩንም። የፀሐይ ሪል ስቴት ጀርባ ያለውና መሪ ጋር አያት ላይ ደግሞ ሱቆችን ጨምረን የመዋኛ ገንዳዎችን፣ የመዝናኛ የጂምናዚየሞችን አጠቃላይ ማህበረሰቡን የሚያገለግሉ ነገሮችን ጨምረን ነው እዛኛው አያት ላይ የመጣ ነው ማለት ነው። እሺ፣ በጣም ጥሩ። እስኪ አሁን እዚህ ሲኤምሲ አካባቢ እየተሰራ ያለው ሳይት በምን ያህል ካሬ ላይ ነው ያረፈው? ምን አይነት የቤት አማራጮች ይዟል የሚለውን ነገር ደግሞ አይችልም። እሺ፣ የሲኤምሲ ፀሐይ ሪል ስቴት እና ስኩል ኦፍ ቱሞሮ መሀል ላይ ያለ ነው። አዲስ ሳይት ነው። ግንባታ እየተገነባ ነው ያለው። ገና በ2500 ካሬ ላይ ያለፈ ቤት ነው ያለን። ሌክጀሪ የሚባል አፓርትመንት ነው ይሄኛው። ከጂፕላስ 26 ነው አጠቃላይ ህንፃ። ወደ ላይ 4 ቤዝመንት ይኖራቸዋል፣ የመኪና ማቆሚያ ለእያንዳንዱ አባወራ። ከዛ ደግሞ 3 ደግሞ የንግድ ሱቆች አሉ። እስከ 3ኛ ፎቅ የንግድ ሱቆች ናቸው። 4ኛው ደግሞ የጂምናዚየም የላይብራሪዎች እና የልጆች ማቆያ ነው የሚሆነው። የመኖሪያ አፓርትመንታችን ከ5ኛ ፎቅ ነው የሚጀምረው እስከ 26ኛው። የመጨረሻው ደግሞ ቴራስ ነው የሚሆነው የመዝናኛና ለተለያዩ አገልግሎት ፕሮግራም የሚዘጋጁበትና እንዲሁም አዲስ አበባንም ቪውንም ልታይበት የምችው አይነት እንትን ያለው እዛ ላይ በየፍሎሮቹ ሰፋ ያሉ ኮሪደሮች አሉን። ከሌላ ቦታ ከአያት ሳይትም ለየት የሚያደርገው እዚህኛው ላይ ሰፋፊ የሆኑ ኮሪደሮች አሉ። የግሪን ቦታ የሚሆኑ ቪው በአራቱም አቅጣጫ አሪፍ የሚባል ቪው አላቸው። በዚህኛውም ወደ አስፓልት የሚያዩም ወደ ፀሐይ ሪል ስቴትን በዛኛውም በኩልም ወደ አያት ነው የሚያዩ። ከጀርባም ደግሞ ተራራ አካባቢ ነው ያለው። ወደ ላይ የሚታየው አሪፍ ቪው አለው። ምን ያህል አባወራዎችን ይዛሉ አፓርታማዎቹ የሚለውንም አይችልም። አፓርትመንቶቻችን በፍሎር 4 አባወራ ነው የሚኖረው። ባለ 1 አለ፣ ባለ 2፣ ባለ 3፣ ባለ 4 መኝታ አሉት ማለት ነው። በፍሎር 4 አባወራ ይዛል። እንዲሁም የሌክጀሪ አፓርትመንት እንደመሆኑ አንጻር የመኪና ማቆሚያ አለው። እስከ ከርሰ ምድር ውሃ ይኖረዋል። ስታንድ ባይ ጀነሬተር አለው። 24 ሰዓት የማይቋረጥ የጀነሬተር አለው። 7 ሊፍት ይኖረናል። 4ቱ የሰው ነው፣ 3ቱ ደግሞ የእቃ ነው። በጣም ጥሩ። እስኪ አሁን እነዚህ አፓርታማ ቤቶች በምን ያህል ካሬ ነው ለሽያጭ እየቀረቡ ያሉት? የክፍያ ሁኔታውስ ምን ይመስላል? የአከፋፈል ሂደቱንም አንችልም። እሺ፣ ከ1 መኝታ ጀምሮ ነው ያለን እኛ ጋር እንዳልኩሽ። ባለ 1 መኝታው 80 እና 81 ካሬ ናቸው። ባለ 2 መኝታ ደግሞ ከ106 ካሬ ጀምሮ አለን፣ እንደ ሰው አማራጭ ማለት ነው። ከ106 ካሬ፣ 125 ካሬ፣ 144 ካሬ፣ 154 ካሬ እና 159 ካሬ፣ 160 ካሬዎች አሉ ባለ 2 መኝታ። ባለ 3 መኝታ ደግሞ 182 እና 200
5 ካሬዎች አሉን። ባለ 3 መኝታ ደግሞ እንደ ፔንት ሃውስ ነው 245 ካሬ አሉን። የክፍያ ሁኔታው ምን ይመስላል? አማራጮች ምን አይነት የክፍያ አማራጮችን አዘጋጅታችኋል የሚለውንም አይችልም። አማራጫችን የመጀመሪያ ዳውን ቅድመ ክፍያ የሚሆነው 15% ነው የሚሆነው። የሁሉም ቤቶች ላይ 15% ነው የባንክ። ሌላው ደግሞ ባንክ አማራጭም አለን። በባንክ የሚፈልግ ሰው የባንክ 70/30 አዘጋጅተናል። 70% በ3 ዓመት ነው የሚጨርሱት። የመጀመሪያው ክፍያ 15% ነው። ከዛ በኋላ በ12 ዙር ነው ሌላውን ከፍለው የሚጨርሱት በ3 ዓመት ጊዜ ውስጥ ማለት ነው። ይከፋፈላል በ3 ዓመት ጊዜ ውስጥ። ሌላውን ደግሞ 30% ደግሞ በ20 ዓመት ከባንክ ጋር ቀስ ቀስ እያሉ መክፈል ይችላሉ። የምናስከፍለው ደግሞ በግንባታው ሂደት ነው። ዝም ብለን ክፍያ አንጠይቅም። በግንባታ ሂደት ነው እኛ የምናስከፍለው። የመጀመሪያውን 15% ከከፈሉ በኋላ ሌላውን ደግሞ መገንባቱን እያዩ ነው ደንበኞች ክፍያ የሚጠየቁት እንጂ ግንባታ ሳንገነባ ክፍያ አንጠይቅም። በግንባታው ሂደት ነው ደንበኞች እስከ መጨረሻው ስቴፕ ድረስ የሚሄዱት። በግንባታው ሂደት የደረሰበትን ደረጃ እያዩት። እስኪ መሰረታዊ ነገሮችን ከማሟላት አንጻር አፓርታማው ምን አይነት ነገሮችን አሟልታል የሚለውንም ደግሞ አይችልም። ያው አሁን ትልቅ ነው ህንፃው እንዳልኩሽ 26 ፎቅ ነው ህንፃው። ባለ 26 ፎቅ ስለሆነ የጋርቤጅ ሹተሮችን አዘጋጅተናል። ምክንያቱም ከላይ እዛው ባሉበት ቤት ሆነው ወደ ታች ቆሻሻ ማስወገድ ይችላሉ፣ መውረድ አይጠበቅባቸውም። እንደገና ደግሞ በየእንትኑ የሊፍት ችግር የለም። ለእያንዳንዱ ሰው ለአንድ አባወራ አንድ ሊፍት ማለት ነው። በየፍሎሩ 4 ሊፍት ስላለ ማለት ነው። እንዲሁም ደግሞ ጄኔሬተር አለ 24 ሰዓት። የመብራት መቆራረጥ ምንም የሚያሳስብ ነገር የለውም። እንዲሁም የውሃ መንግስት ከሚያቀርበው በተጨማሪ ድርጅቱ የከርሰ ምድር ውሃ ያቀርባል፣ ይቆፍራል እዛው ግቢ ውስጥ። 4 ቤዝመንት አለው። እዛ ላይ የመኪና ፓርኪንግ ማቆሚያም ችግር የለውም። እንዲሁም ደግሞ ግቢው የተወሰነ የሚቀር ሰፊ የሆነ ቦታ አለው። እዛ ላይ ማቆም ይችላሉ። በጣም ጥሩ። እስኪ ጊፍት ሪል ስቴትን ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ምንድን ነው የሚለውን ነገር ደግሞ አይችልም። ጊፍት ለየት የሚያደርገው አንደኛ ነገር ረጅም ዓመት የስራ ልምድ አለው። ብዙ ዓመት ቆይቷል። ወደ 20 ዓመት እንዳልኩሽ ቆይቷል። እዛ ላይ የጥራት መልክ ነው። ብራንዳችን ጥራት ነው። ጥራት ነው እንትን የምንለው። ከዚህ በፊት ደግሞ 3 ሳይቶችን ሙሉ ለሙሉ ሰርተን አስረክበናል። እንዳልኩሽ በጣም ብዙ ቤቶችን ሰርተን አስረክበናል። የእኛ ለየት የሚያደርገን ነገር ያ ነው። ብዙ ቤቶችን ሰርተን በማስረከብ ታማኝነት አለን። በአጭር በተባለው በ2 ዓመት በአጭር ጊዜ ውስጥ ገንብተን ነው የምናስረክበው። ከአግሪመንቱ ቀድመን ነው እኛ የምናስረክበው። ጂ+20 ህንፃዎች ነበሩን። አሁን ለአያት ላይ 2 ዓመት ተኩል ነው አግሪመንታችን የነበረው። እኛ ግን በ1 ዓመት ውስጥ ሙሉ ለሙሉ ሰርተን ጨርሰናል፣ ግንባታውን ማለት ነው። እና በአጭር ጊዜ ውስጥ የግንባታ ቻይኖች ናቸው ኮንስትራክሽኑን የሚሰሩት። ግንባታው የሚደረገው 24 ሰዓት ነው ደንበኞቻችንን ለማስደሰት። አከፋፈላችን ደግሞ እኛ የጊፍት ሪል ስቴት የሚሰራው በኢትዮጵያ ብር ነው ሙሉ ለሙሉ። ከዶላር ጋር የሚያገናኘው ነገር የለም። ዶላር ሲጨምር የሚጨምረው ነገር የለም። መጀመሪያ ደንበኛው መቶ ሲገዛ በተዋዋለበት መሰረት እስከ መጨረሻው ምንም የሚጨምርበት ነገር የለም። ተጨማሪ ክፍያ የለውም። በተዋዋለው መሰረት ዛሬ የገዛውን የዛሬ 5 ዓመትም 4 ዓመትም ቢሆን ምንም አይነት ጭማሪ የለውም። የኢትዮጵያ ብር ስለሆነ የምንሰራው እኛ ማለት ነው። በጣም ጥሩ። እስኪ ለሽያጭ ያዘጋጃችኋቸው የሱቆች አማራጮችም አሉ። እነሱን ደግሞ ምን ይመስላል የሚለውን ነገር አንችልኝ። እሺ፣ የሱቅ አማራጮች ብዙ አሉ። አያት ላይ በተለይ ስፔሻል አያት ላይ በደንብ አለን። ያለቅም ሱቅ የሚፈልግ ዛሬ ስራ መጀመር የሚፈልግ ሰው ካለ መጀመር የሚችልበት 100% ጥቅቅ ብሎ የተጠናቀቁ ሱቆች አሉ። ከ29 አያት ላይ ማለት ነው። ከ29 ካሬ ጀምሮ እስከ 120 ካሬ ድረስ አሉን። እዛ ላይ ያለቁም ያላለቁም። እዚህ ሲኤምሲ ላይ ደግሞ ገና የሚገነቡ ናቸው። እዚህ ከግራውንድ ጀምሮ እስከ 3ኛ ፎቅ ሱቅ አለ። እንዲሁም ቦሌ ላይ ደግሞ አትላስ ካለ ሱቅ አለን። እዛ ላይ ከግራውንድ ጀምሮ እስከ 2ኛ ድረስ አለ እዛ ላይ ሱቆች። እስኪ እነዚህ ሱቆች የአከፋፈል ሁኔታቸው፣ የክፍያ ሁኔታቸው ከምን ያህል ጀምሮ ይገኛል የሚለውን አንችልን። እሺ፣ አያት ላይ አሁን ከ29 ካሬ ጀምሮ አለ እንዳልኩሽ። አነስ ያለው ካሬ ከ1 ሚሊዮን ብር ጀምሮ እንሸጣለን ማለት ነው። እዚህ ሲኤምሲ ላይ ደግሞ ከ1.2 ጀምሮ አለን ሲኤምሲ ላይ ቅድመ ክፍያቸው ማለት ነው። አያት ላይ ከ29 ካሬ ጀምሮ አለ እንዳልኩሽ። ከአነስ ካሬ ጀምሮ ከ1 ሚሊዮን ብር ጀምሮ አለን እዛ ላይ ሽያጭ ማለት ነው። ሲኤምሲ ላይ ደግሞ ከ1.2 ሚሊዮን ብር ጀምሮ እንሸጣለን። እነዚህን ቤቶች አይቶ መግዛት የሚፈልግ ሰው በምን አይነት መልኩ መግዛት ይችላል የሚለውን ከሀገር ውጭ ያሉ ኢትዮጵያውያኖችን ምን አይነት ምቹ ሁኔታዎችን አዘጋጅተዋቸዋል፣ ምን አይነት አማራጮች አሉ የሚለውን ነገር ደግሞ አይችልም። እሺ፣ ከሀገር ውስጥ ያሉ ደንበኞቻችን በሁለት መንገድ መግዛት ይችላሉ። አንደኛ እዚህ ኢትዮጵያ ተወካይ ካላቸው በተወካይ መሰረት መጨረስ ይችላሉ። ተወካይ እዚህ መጥቶ ያለውን ነገር ቢሮም ሳይትም መጥቶ አይቶ
መጨረስ ይችላል። ሁለተኛ ነገር ደግሞ ራሴ ነኝ ከድርጅቱ ጋር ዲል ማድረግ የምፈልገው ተወካይ ምናምን አልፈልግም የሚል ደንበኛችን ደግሞ ራሱ እዛ ሆኖ መጨረስ ይችላል። ሳይቶቹን እዛው ማየት ይችላል፣ መምረጥ ይችላል። ቦታዎችን ቪውንም ፍሎርም መምረጥ ይችላል። ከዛ በተጨማሪ ደግሞ ሙሉ መረጃው ደግሞ በዲኤችኤል ይላክለታል። አግሪመንቱም እዛ ተልኮለት ፈርሞ ለራሱ የሚቀረውን አስቀርቶ ለድርጅቱ ደግሞ መልሶ ይልካል ማለት ነው። በጣም ጥሩ። በተጨማሪ የውጭ ዜጋ ቢሆን ኢትዮጵያዊ ዜግነት የሌለው ሰው ቢሆን በምን አይነት አማራጭ? ኢትዮጵያዊ ዜጋ ያልሆነ ሰው የኢንቨስትመንት ፍቃድ ኢትዮጵያ ላይ ካለው ኢንቨስትመንት እየሰራ ያለ ወይም ኢንቨስትመንት ፍቃድ ካለው መግዛት ይችላል። ተጨማሪ ደግሞ ኢትዮጵያዊ ወይ ደግሞ ትውልደ ኢትዮጵያዊ መሆን አለበት። በተመጨረሻ ጊፍት ሪል ስቴትን አስመልክቶ ለተመልካቾች የምታስተላልፊው መልእክት ካለ ማንሳት ትችላለሽ። እሺ፣ እኔ የማስተላልፈው ከዚህ በፊት ሰርተን ያስረከብናቸው 3 ሳይቶች አሉ። በሚመቻቸው ቀን ቀጠሮ ይዘን የሳይት ምልከታ አለን። ሳይቶቻችን እናስጎበኛለን። እንዲሁም ለተጨማሪ ደግሞ ቢሮአችንን መጥተው መረጃ ቢወስዱ፣ እንዲሁም ለተጨማሪ ደግሞ በስልክ ቁጥራችን ደውለው ቢጠይቁን ሙሉ መረጃ እንልክላቸዋለን። እናመሰግናለን። አመሰግናለሁ። በሲኤምሲ 2500 ካሬ ላይ ጊፍት ሪል ስቴት እየገነባ ያለው አፓርታማ በተለያዩ አከፋፈል ሂደት ለሽያጭ ቀርበዋል። እንግዲህ የተለያዩ መረጃዎችን ከቆይታችን እንዳገኛችሁ ተስፋ እናደርጋለን። እነዚህን ቤቶች ለመግዛት ካሰባችሁ ከስር በምናስቀምጠው ስልክ ቁጥር በመደወል የፈለጋችሁትን አይነት መረጃ ማግኘት ትችላላችሁ። አሊያም ደግሞ በአካል ቢሮ ተገኝታችሁ የምትፈልጉትን አይነት መረጃ መጠየቅ ትችላላችሁ። የተለያዩ የሽያጭ አማራጮችም ስለተዘጋጁ በዚህ ድል ተጠቃሚ እንዲሆኑ ከወዲሁ ማሳሰብ እንወዳለን። መልካም ጊዜ ይሆንላችሁ። እናመሰግናለን።